ጋይስ ከዛሬ ጀምሮ አንድ ሰው ድንጋይ ብሎ ሲሳደብ እንዳልሰማ። ድንጋይ የሚለው ቃል ስድብ መሆኑ መቅረት አለበት። ከዚህ ድንጋይ እንዴት እንደሚጠቅም ታውቃላችሁ? እስቲ የድንጋይን ጥቅም አይተን እንመለስ። ከዛ ኮሜንት እናነባለን። የትም እንዳትሄዱ። ለህዝብ የቆመ ድንጋይ ነች። የምርም ለህዝብ የቆመ ድንጋይ ነው። አሁን ያሁኑ ላይ የሆነ ሰው ላይ አርፎ ቢሆንስ? ድንጋዩ በቅርስ ቢቀመጥ ደስ ይለኛል። ባለ ውለታ ተብሎ የምር ሽልማት ይገባል። የሆነ ነገር የተባረከ ድንጋይ ነው። ካሜራማኑ በውስጥ አካውንትን ላክ። ሽልማትን መውሰድ አለብን። እንደዚህ አይነት ከተነሳ በኋላ ግን ይገላቸዋል። ቀጣይ ቢኖር ካሜራማኑ ቀጣዩን ያላየነው ለዛ ነው። የታ አባቱ ለማለት በእንግሊዘኛ ምን ነበር?